በ9 ዓመቴ ነው ጥቃት የደረሰብኝ። ስለዚህ ድንግልናዬ በዛ ሰዓት ይጠፋል ወይስ ሴት ልጅ ስታድግ የሚመጣ ነገር ነው ወይ ድንግልና? ብዙ ሴቶች ናቸው በጣም በሚያሳዝን ሁኔታ እንደዚህ አይነት ጥያቄ የሚጠይቁኝ። ማወቅ ያለባችሁ ነገር ድንግልና ማለት መጀመሪያ ሰዓት ግንኙነት ሲደረግ ደም የሚፈሰው ፓርት ሃይመን የምንለው አንድ ግንኙነት ከተደረገ ከዛ በኋላ በራሱ የሚመለስም ነገር አይደለም። በየትኛውም እድሜ ቢደረግም የሚጠፋ ነገር ነው። ስፔሻሊ ደግሞ በ3 ቀን ውስጥ ግንኙነት ካልተደረገ ይመለሳል የሚባል የተሳሳተ አስተሳሰብ አለ። እነዚህ የተሳሳቱ ናቸው ለማለት ያህል ነው። ሁለተኛ ደግሞ አብዛኛው ጊዜ እንደዚህ ስለ ድንግልና እኮ በቀዶ ጥገና ይመለሳል ምናምን ስል እናንተ የምታስቡት በጣም ተዝናንተ የጨረሰች ሴት አንድን ሰው ለማጭበርበር ብላ የምታሰራ ነው የሚመስላችሁ። አብዛኛው ጊዜ እንደዚህ አይነት ሕክምና ፈልገው የሚመጡ ሴቶች በልጅነት ጥቃት የደረሰባቸው ገና ግንኙነት ምን እንደሆነ የማያውቁ ሴቶች ናቸው። 9 ዓመት እስከ 13 ዓመት እና ጥቃት የሚያደርሰው ሰው ዘመድ ቅርብ የሆነ ሰው ጎረቤት ያባት ጓደኛ እንደዚህ የመሳሰሉ መናገር የፈለኩት በተደጋጋሚ እንደዚህ አይነት ነገር እማወራው ብዙ ሴቶች አሉ ተስፋ መቁረጥ ጫፍ ላይ የደረሱ። ምክንያቱም ጓደኛ የለኝም ካልኩት ድንግል እንደሆነ ኤክስፔክት ያደርጋልና ተደፈርኩብን። ስንት ወንድ ነው ግን የሆነ አንድ ሴት ተደፈርኩ ስትል እምታምኑ? በተደጋጋሚ እንደዚህ አይነት ነገር እማወራው አንደኛ እዛ ጋር ተስፋ ለመቁረጥ ጫፍ ላይ የደረሰች ሴት ተስፋ ሊሰጣት ስለሚችል፣ ሁለተኛ ደግሞ ወንዶች የተሻለ እንዲረዱ ድንግልና በሚለው ነገር ሴት ልጅን እንዳያሳቅቁ፣ በዋነኝነት ደግሞ ወላጆች ልጆቻቸውን በጣም ፕሮቴክት እንዲያረጉ ማለትም ዘመድ አዝማድ እንደዚህ ቅርብ ሰው ነው እንደዚህ ልጅንማ አይነካም የሚባል ሰው ነው ዩዥዋሊ ጥቃት የሚያደርሰው። ስለዚህ ልጃችሁን ጠብቁ ለማለት ያህል ነው።